ሰላም ቅዱሳኖች እንደምን አላችሁ? ሁሉ ሰላም። የአምላካችን የእግዚአብሔር ስም የተባረከና የተመሰገነ ይሁን። ዛሬ በጣም ደስ የሚል ቀን ነው። እንኳን ተወለደ ጌታችን ኢየሱስ ክርስቶስ መድኃኒታችን፣ የዓለም መድኃኒት የሆነው የፍጥረት ሁሉ መድኃኒት የሆነው የሰማይና የምድር ፈጣሪ ሃሌሉያ እንኳን ተወለደልን። እኛ ደግሞ እንኳን በሱ ተወለድን። አሜን። የእግዚአብሔር ቤተሰቦች፣ ሴትና ወንድ ባሪያዎች በጣም ደስ ይበላችሁ። ኢየሱስ ጌታ ነው። ጌታ ኢየሱስ ተወልዶልናል። ሃሌሉያ ተወልዶልናል። በመወለዱ ምን አይል ደስ ይለናል። ከመብላት ያለፈ ነው መወለዱ፣ ከመጠጣት ያለፈ ነው። በቃ ከምናደርገው ከምናዘጋጀው ሽር ጉድ ከምንለው የተለየ ነው የዛሬ መወለድ ማለት ነው። ኢየሱስ ጌታ ነው። ዛሬ ኢየሱስ ክርስቶስ ጌታችን ኢየሱስ ክርስቶስ የምናስብበት ለየት ያለበት ቀን ነው። ለየት ያለ ቀን ነው። በቃ ለእኔ ለየት ያለ ቀን ነው። ለእናንተስ ቅዱሳኖች ለየት ያለ ቀን በቃ እንዴት ብዬ ልበላችሁ? በቃ ኢየሱስ ተወለደልን። ስሙ ይባረክ። ኢየሱስ በመወለዱ ደስ የሚላችሁ ሰዎች በእውነት ሼር አርጉ፣ ወደ ብዙዎች እንዲደርስ ሼር አርጉ። በቃ እንኳን ተወለድክልን ኢየሱስ የዓለም መድኃኒት፣ እንኳን ተወለድክልን። አንተ ባትወለድ ኖሮ እኛ ዳግም አንወለድም ነበረ። ኢየሱስ ጌታ ነው። ጌታ ኢየሱስ ክርስቶስ በመወለዱ ታላቅ ምስጢር ይዞ ነው ወደኛ የመጣው። ቅዱሳኖች ታላቅ ምስጢር። ይሄ ምስጢር ምንድን ነው ብላችሁ ብትሉ በጥቂቱ ዛሬ እንደዚህ እንድንማማር ፈልጋለሁ። ጌታ ኢየሱስ የተባረከ ይሁን። ለጌታችን ለኢየሱስ ክርስቶስ ልደት ክብር ለኢየሱስ ክርስቶስ ይሁን። ለገና እንኳንም አደረሰን አደረሳችሁ። ስሙ ይባረክ ለዘላለም። በዓለም ሁሉ ዙሪያ ያላችሁ ሴትና ወንድ ባሪያዎች፣ የእግዚአብሔር ፍጥረቶች በሙሉ ለጌታችን ለኢየሱስ ክርስቶስ ልደት እንኳንም አደረሳችሁ አደረሰን። ስሙ ይባረክ እና ጌታ ኢየሱስ ክርስቶስ የተወለደልን ለእኔና ለእናንተ ታላቅ ምስጢር ይዞ ነው የተወለደው። አሜን። ታላቅ ምስጢር አለ በውስጡ ማለት ነው። በኢየሱስ ውስጥ ለእኔና ለእናንተ ጌታ ኢየሱስ ክርስቶስ ሲወለድ በድንግል ማርያም ውስጥ አድሮ በስጋ ውስጥ አድሮ ሲወለድ ታላቅ ምስጢር ይዞ ነው ወደ እኔና ወደ እናንተ የመጣው ማለት ነው። ይሄ ጌታ የተወለደው በጣም የሚደንቅንና የሚገርም ነገር ውስጡ አለ። ምን አይል እናውቃለን ወገኖቼ ቅዱሳኖች? ምን አይል እናውቃለን? ጌታ ኢየሱስ ክርስቶስ ለምን በድንግል ማርያም ውስጥ እንዳደረ ለምን እንደተወለደ የማናቅ ከሆነ ግን እኔ በጣም እግዚአብሔርን በቃ በጥልቅ እንዳመሰግን ያደረገኝ ነገር አንድ ነገር እንማማራለን። ክብር ለጌታ ለኢየሱስ ክርስቶስ ይሁንለት። ጌታ ኢየሱስ ክርስቶስ የእኛ መጥፋት ግድ አለው። በቃ አምላካችን ፈጣሪያችን የፈጠረንን እግዚአብሔር የእኛን ጨርሶ መጥፋት በቃ አልወደደም። ግድ አለው። በቃ እኛን ለማዳን ምክንያት ፈለገ፣ ስበብ ፈለገ። በማጨከነ በአንድ ልጁ ጨከነ። እኔና እናንተን ለማዳን ማለት ነው። በአንድ ልጁ ጨከነ። ወደዚች ምድር ጌታ ኢየሱስ ክርስቶስ ወደኛ ሊመጣ ግድ ሆነ። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ስለ እኔ ሊመጣ ግድ አለው በሉ እስኪ እህቴ ወይ፣ ስለ አንቺ ሊመጣ ግድ አለው። ስለ አንተ ሊመጣ ግድ አለው ጌታ። ስሙ ይባረክ ለዘላለም። የአምላካችን የወደደን የእግዚአብሔር ስም የተባረከ ይሁን። ጌታ ሊመጣ ግድ አለው። በቃ ክብር ለኢየሱስ ክርስቶስ ይሁን። የመጣውን አመጣጡ ዋና የመጣበት አመጣጥ ምንድን ነው? ምን ሊያደርግ ነው? ከኛ ጋር ኪዳን ሊያደርግ ነው። ሃሌሉያ። ከኛ ጋር የህይወት ኪዳን ሊያደርግ መጣ። የዘላለም ህይወት ሊሰጠን፣ በዘላለም ህይወት ሊያድነን፣ በዘላለም ህይወት ሊታደገን፣ በዘላለም ህይወት ሊያስጥለን፣ በዘላለም ህይወት ሊያወጣን፣ የዘላለም ህይወት ሊሰጠን ጌታችን ኢየሱስ ክርስቶስ ወደዚህ ምድር መጣ። በጣም የሚገርም ነገር። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ደም ለምንድን ነው እስኪ በምድር ላይ እየተጠቀመበት ያለው ፍጥረት? ደም በምንድን ነው የሚመሰለው? እስኪ ደም ምን አይነት ስንት ትርጉም አለው ደም? ለምሳሌ ብዙ ነገሮችን አንዳንድ ነገሮችን ለማሟላት ደም ይሰዋል። በበዓል ለምሳሌ በእንቁጣጣሽ ደም ይሰዋል፣ ደም ይታረዳል፣ የበግ ደም ይታረዳል።
የፍየል ደም ይታረዳል። ብዙ ነገሮች ይሰራበታል። ከአጋንንት ጋር ቃል ኪዳን የሚገባ ነገር አለ። ደም እየታረደ ደም መስዋዕት እየተደረገ ደም ብዙ መስዋዕቶች በጨለማ ዓለምም በብርሃን ዓለምም ደም በጣም አስፈላጊ ነገር እንደሆነ እዚህ ጋር እንመለከታለን። ደም ኢየሱስ ጌታ ነው። ደም ታላቅ ምስጢር አለው። በደም ኪዳን ያደርጋሉ። በደም ይቅር ይባባላሉ። አንድ ነፍስ ከገደለ እንስሳት አርዶ ከዛ በዛ ደም ይቅር ይባባላሉ ማለት ነው። ለምሳሌ መልስ አንድ ልጅ ብድር ማለት ነው መልስ ብጠራ ያ የዳርኩትን ልጅ ያገባውን ሰው መጥቶ አርዶ ነው ቤት የሚገባው ማለት ነው። በግ ያርዳል። ከዛ በጉ ተራምዶ ይገባል ማለት ነው። ቤት ተሰርቶ ለማስመረቅ ሲፈለግ በጋል የሚታረድ እንደዚሁ በግ ይታረዳል። ደም ካልፈሰሰበት መግባት አይቻልም ይባላል። እና ብዙ እንግዲህ ከቤተሰቦቻችን አመጣጥ ጀምሮ በክርስቶስ ነፃ ወጣን እንጂ ከቤተሰቦቻችን አመጣጥ ጀምሮ በደም ብዙ የሚሰራ ነገር አለ። በጣም ብዙ ነገር። አጋንንት ከማን የኮረጀው? ከእግዚአብሔር የኮረጀው ነገር ነው ማለት ነው። ከእግዚአብሔር የወሰደው ነገር ነው ማለት ነው። ይሄ ደም ኪዳን እና ደም ለብዙ ነገር እንደሚጠቀሙበት ለብዙ ነገር እንደሚገለገሉበት ሁሉ ጌታ ኢየሱስ ክርስቶስ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ወደኛና ወደኔና ወደ እናንተ ሲልከው ጌታ ኢየሱስ ክርስቶስ ደም ማፍሰስ ነበረበት። ይሄ ደም ምን ሊያደርግ ነው ያፈሰሰው? የፈሰሰልን የበግ ደም አይደለም። የፈሰሰልን በቃ ምልክት የሌለበት ደም አይደለም። በቃ የከብት ደም አይደለም። የእንስሳ ደም አይደለም። የጊደር ደም አይደለም። የፈሰሰው ግን የኢየሱስ ደም ነው። የኢየሱስ ደም የፈሰሰበት ዋና ምክንያት ዋና ርዕስ እኔና እናንተ ለማዳን ነው። ከድቅድቅ ጨለማ ወደሚደነቅ ብርሃን ሊያወጣን ሲፈልግ ጌታ ራሱን ሰዋልን። ኢየሱስ ጌታ ነው። ራሱን ሰዋልን፣ መስዋዕት አደረገልን። ደሙን አፍስሶ እኔና እናንተ በመስቀል ወለደን። ሃሌሉያ! ደሙን አፍስሶ ምንድን ያደረገልን? ኪዳን አደረገልን። በምኑ? በደሙ። ሙሽራ አንድ ሴት እጩኛ ሲያጫት እጩኛዋ ምን ያደርግላታል? ቀለበት ያደርግላታል። ቀለበት ኪዳን ያደርግላታል ማለት ነው። ምክንያቱም ካንተ ውጪ አላገባም፣ ካንቺ ውጪ አላገባም ሊባባሉ ምን ይደራረጋሉ? ቀለበት ያደርግላታል፣ ኪዳን ያደርግላታል። ከዛም በኋላ የሱ እጩኛ ናት ማለት ነው። ያጫት ናት ማለት ነው። ለሌላ ልትሆን አትችልም ማለት ነው። ጌታችን ኢየሱስ ክርስቶስ ለኔና ለናንተ በደም ቃል ኪዳን አደረገልን። የደም ቀለበት አደረገልን። የደም ቀለበት እኔና እናንተ ተደርጎልናል። ሙሽራው ኢየሱስ ነው። ሙሽሪቷ ደግሞ ቤተክርስቲያን ናት። ለቤተክርስቲያን ምን አድርጎላታል? ቀለበት። በምኑ? በደሙ ኪዳን አድርጎላታል። ኪዳን ገብቶልናል። በደሙ ቀለበት አድርጎልናል። ምን ሊያደርገን? ሊወስደን። ሙሽራው። ሙሽራ ማን ነው? ኢየሱስ፣ ጌታ ኢየሱስ ክርስቶስ ሊወስደን። እኔ ወደ አባቴ ይሄዳለሁ፣ በዛ መኖሪያ ቤት አዘጋጀላችኋለሁ። እስከዛ ድረስ ግን ሞቴን ተናገሩ፣ አጽናኙን መንፈስ ቅዱስ እልክላችኋለሁ። መንፈስ ቅዱስ ወደ እናንተ በመጣ ጊዜ ወደ እውነት ይመራችኋል ብሎ የተስፋ ቃል ገብቶልን ጌታ ኢየሱስ ክርስቶስ ሄዷል። እስከዛ ድረስ ግን ሞቱን እና ትንሣኤውን እንናገራለን ማለት ነው። ስለዚህ ምን ተደርጎልናል? የደም ኪዳን ተደርጎልናል። ኢየሱስ ሊወስደን የደም ኪዳን አድርጎልናል። ቀለበት አድርጎልናል። የደም ቀለበት እኔና እናንተ የተደረገልን የደም ቀለበት ምን አይደል እናውቃለን? ቤተክርስቲያን ማለት የክርስቶስ የመንፈስ ቅዱስ መኖሪያ ማለት ነው። ቤተክርስቲያን እኔና እናንተ ነን። ስለዚህ ጌታ ኢየሱስ ክርስቶስ ለቤተክርስቲያን የደም ኪዳን የደም ቀለበት አድርጎልናል። ሙሽራው ኢየሱስ ይወስደናል። መጥቶ ሙሽሪቷን ይወስዳታል። ክብር ለጌታ ለኢየሱስ ክርስቶስ ይሁን። በጣም ደስ ይበለን። ተወለደልን። እንደገና ደግሞ መልሶ እኛን ሊወልድ በመስቀል ላይ ተሰቅሎ ደሙን አፍስሶ ኪዳን አደረገልን። ጌታ ኢየሱስ የተባረከ ይሁን። ተባረኩልኝ። ይሄንን ወደ ብዙዎች እንዲደርስ ሼር አርጉ፣ ፎሎ አርጉ፣ ላይክ አርጉ። ጌታ ዘመናችሁን ይባርክ። በእውነት ይሄንን በቃ ሰምተን ከሙሽራው ኢየሱስ ከመጠበቅ ውጪ ሌላ አማራጭ የለንም። እንጠብቀው። ሙሽራችን ኢየሱስ በቅርብ ይመጣል። ስሙ ይባረክ። ሊወስደን ይመጣል። ምክንያቱም ኪዳን